የአካባቢውን ሀገራት በጥይት አረር ድፍን ዓለምን ደግሞ በዋጋ ንረት እየለበለበ ያለው የፋርስ ባህረ ሰላጤ ጦርነት ዛሬ አምስተኛ ሳምንቱን ደፈነ። በመራራ ጠላቶቿ አሜሪካና እስራኤል በንቀት የታየችው ኢራንም በእነዚህ ሳምንት ጠላቶቿን ገድላ እየሞተች ነው። እንደውም ገና ጦርነቱ በተጀመረ በአንድ እጅ ጣት የሚቆጠሩ ቀናት የምንፈልገውን አሳክተን ድልን ጨብጠናል ያሉት ዶናልድ ትራምፕ አሁን ከአንድ ወር በኋላ 2 እና 3 ሳምንታት ተጨማሪ ጊዜ ያስፈልገናል ቢሉም ኢራን የጦርነቱን መጠናቀቅ መወስነው እኔ ብቻ ነኝ እያለችን ነው። የዚህን ዜና ትንታኔ ግርማ የከበደ አዘጋጅቶታል። መስሊያ ሀሺም ታቀርበዋለች። We're going to hit them extremely hard over the next 2 to 3 weeks. We're going to bring them back to the stone ages where they belong. በርግጥ ዓለም ግራ ተጋብቷል። የአሜሪካው መሪና ሹሞቻቸው ጦርነቱ ሲለኮስ አስቀመጥናቸው ያሏቸው ግቦች መሳካታቸው መሬት ወርደው ሳይታዩና የፈርሱ ጦርነት ቀን በቀን እየተጋጋለና አድማሱን እያሰፋ እየታየ የዋይት ሃውስና ፔንታገን ባለስልጣናት ግን ስለተቀዳጁት ድል የገዛ ህዝባቸውንና ዓለምን ለማሳመን በእጅጉ እየጣሩ ነው። እርግጥ ነው ኢራን በርካታ መሪዎቿን በጠራራ ፀሐይ በወረደ መብረቅ አጣለች። የአየርና የባህር ኃይሏን ሙሉ በሙሉ በሚባል ደረጃ ታሪክ ሆነዋል። በርካታ ወታደራዊና ሲቪል ተቋማት ትቢያ ሆነዋል። ኢኮኖሚዋም አይሆኑ ሆኖ ተጎድቷል። በሌላ በኩል ይሄን ያህል በርትታ ትዋጋለች ተብላ ያልተገመተችው ቴህራንም የአሜሪካና እስራኤል የመከላከያ ገበናን እርቃን አስቀርታለች ማለት ይቻላል። አሜሪካ በስስት ከምታያቸው 16 ያህል ልዩ የሚሳኤል ጥቃቃኝ አውሮፕላኖቿ አንደኛውን በሳውዲ አረቢያ የአሜሪካ የጦር ሰፈር እንዳለ የኢራን ሚሳኤል ሲሳይ ሆነዋል። በዚህም ፍጹም ጠንካራ የመከላከያ አቅም እንዳላቸው በስፋት ይነገርላቸው የነበሩት ዩኤስ አሜሪካና እስራኤል እንደማንኛውም ትንሽ ሀገር ከጠላት ሚሳኤልና ድሮን ጥቃት ሊያመልጡ እንደማይችሉም ተንቃ የነበረችው ኢራን ለዓለም አሳይታለች። እንደውም የአሜሪካ የወደፊት ዋና ተገዳዳሪ የሆኑት ሩሲያና ቻይና ከዚህ የኢራን ጦርነት የአሜሪካን ስስ ብልት ለይቶ ለማወቅ ህቡ በረከት ወርዶላቸዋል ማለት ይቻላል። የምን ባል ከምን አያስጥልም እንደሚባለው ደግሞ አሜሪካ ወዳጆች የምትላቸውን የባህረ ሰላጤው ሀገራትን መከላከል ተስኗት እነዚሁ ሀገራት የኢራን ሚሳኤል ጥቃት የኢላማ መለማመጃ ነው የመሰሉት። የጦርነት የኢኮኖሚክስ ስሌትን ቀይሮታል በሚባለው የኢራን ጦርነት ቴህራን $30,000 ባልበለጠ ወጪ በምታመርታቸው ርካሽ ሰው አልባ በራሪዎች ወይም ድሮኖች እስከ $3 ሚሊዮን እና ከዚያ በበለጠ ገንዘብ የተሰሩ አሜሪካ ሰራሽ ፓትሪዮት ሚሳኤሎችን ጥሰው እየገቡ ነው በአሜሪካ በእስራኤልና በጎረቤት ሀገሮች እያደረገች ያለውን የምታደርገው። እንደውም በወታደራዊ መጋዘኗ የሚሳኤል አስቤዛም ያጠጠባት ዩኤስ አሜሪካ በደቡብ ኮሪያ ወታደራዊ እዟ ያሏትን የመከላከያ ሚሳኤሎች ሁሉ ወደ ፋርስ ቀጠና አግዛም ቢሆን ፍላጎቷ አረካም። እንደውም ሰሞኑን እንደተሰማው ዋሽንግተን ከዚህ ቀደም ለፖላንድ የሸጠቻቸውን 2 የፓትሪዮት ሚሳኤሎች መልሳ ለመበደር ጥያቄ አቅርባ የዋርሶ መንግስት ጥያቄውን ውድቅ አድርጎታል። እንግዲህ ይህ ሁሉ በእንዲህ ያለና ኢራን ቁልፉን የሆርሙዝ ሰርጥ ለጠላቶቿ ከርችማ በዘጋችበት ሁኔታ ነው ትራምፕ ሙሉ ድል ተቀናጅተናል ብለው ወዲያው ደግሞ ተጨማሪ የ3 ሳምንታት ጥቃት ያስፈልገናል እያሉ ያሉት። ጦርነቱ ከተጀመረ ጀምሮ ለመጀመሪያ ጊዜ ለህዝባቸው ሰሞኑን ሲናገሩ ያሏቸው እርስ በእርስ የሚጋጩ ሀሳቦች ደግሞ በተቃዋሚዎቻቸው እያስተቻቸው ነው። በኢራን እነሱ ሪጅም ቼንጅ የሚሉት የአገዛዝ ለውጥ በጦርነት እቅዳችን አልነበረም የሚሉና ከፈለጋችሁ ደግሞ ይኸው የአገዛዝ ለውጥ ተደርጓል ዋና ዋና መሪዎቻቸውን በሙሉ ገድነናል ሲሉም ተደምጠዋል። But we also won regime change. We killed all their leadership, and then they met to choose new leaders, and we killed all of them. And now we have a new group, and we can easily do that, but let's see how they turn out. We have really regime change. You know, this is a change in the regime. All I want to do is make sure they don't ever have a nuclear weapon. And the other thing, this was not part of what I wanted to do, but we've done it, I guess, through sheer force of personality. We have a regime change like nobody thought was possible. የኔቶ ወታደራዊ ቃል ኪዳን የወረቀት ነብር ሲሉ ያንጓጠጡት ትራምፕ ድሉ የኛ ሆኗል ይሉና ኔቶ ደግሞ እንደገና ግን ከጎናችን ሊቆም ይገባል ይላሉ። Over there, we've had some very bad allies in NATO. I hope you're all watching that, Scott, because we had some asks. And, you know, we spend trillions of dollars on NATO. And when we need them, which we never do, we didn't need them here either. To be honest, I was really asking because I wanted to see what they do. We didn't need them. We blasted the hell out of them, out of Iran. And the last thing I needed was NATO stepping in our way because they're a paper tiger. በሆርሙዝ ሰርጥ መዘጋት የአሜሪካ የነዳጅ ዋጋ የናረና የኢኮኖሚ ምሰሶ የሆነው የአክሲዮን ገበያ ቁልቁል እየወረደም ቢሆን ድል በድል ነን የሚሉት ትራምፕና አስተዳደራቸው የሆርሙዝን የማስከፈት አደራ ተልኮን ለሌሎች ሀገራት
በማባበልም በማስፈራራትም ይሰጣሉ። በሌላ በኩል ኢኮኖሚዋና ወታደራዊ አቅሟ በእጅጉ መጎዳቱ የማያወራርድባት ኢራን ዛሬም ገና ለ6 ወር የሚበቃ ዝግጅት አለኝ እያለች ነው። እንደውም እንደ የመኑ ሀብቲ፣ የሊባኖሱ ሄዝቦላና የኢራቅ የቴህራን ደጋፊ ኃይሎች ጦርነቱን በይፋ እየተቀላቀሉና የጦርነት ጨዋታውን መድረክ እያስፋፉት ነው። አሜሪካ በፊናዋ በ10 ሺዎች የሚቆጠሩ ልዩ ኮማንዶዎችን ወደ መካከለኛው ምስራቅ በመላክ የፍጻሜ ለሚመስለው ጦርነት እየተዘጋጀች ነው። ኢራንን ወደ ድንጋይ ዘመን እመልሳታለሁ ነው የሚሉት ትራምፕ። ከአሜሪካ መንግስት ባለስልጣናት በየጊዜው ተለዋዋጭና እርስ በርስ የሚጋጭ አስተያየቶችን የሚፈትሹ ተንታኞች ደግሞ ዩኤስ አሜሪካ በደንብ ያልታሰበበት ጦርነት በመጀመሯ ነገ የሚሆነውን የገዛ መሪዎቿ እንኳን በቀጥታ መተንበይ አይችሉም እያሉ ነው።